ስቴሽን እንዴት ጆብ ክሬት ማድረግ እንደምንችል እናያለን። በሌሎች ቶታል ስቴሽን በላይካ በሶኪያ ጆብ ክሬሽን ይባላል። በሳውዝ ቶታል ስቴሽን ደግሞ ፕሮጀክት ክሬሽን ተብሎ ነው የሚያዘው። ስለዚህ እንደዚህ ከከፈትን በኋላ የስታንዳርድ ሰርቬይ ላይ እንገባለን። ከዛ ፕሮጀክት ይላል። ፕሮጀክት ኒው ጆብ ኒው እንደምንለው ማለት ነው። ፕሮጀክት ኔም እንሰጠዋለን። ኤቢሲ የሚል ፕሮጀክት ኔም እንሰጠዋለን። ስለዚህ ፕሮጀክት ኔም ኤቢሲ ኦፕሬተር ኔም ካን ራይት ዘ ኔም ኦፍ ኦፕሬተር ኔም ዘአዘር ብሪፍ የሆነ ኖት መጻፍ እንችላለን እዚህ ላይ ስለ ፕሮጀክቱ። ከዛ ክሬት እንለዋለን። ጆብ ክሬት አደረግን ማለት ነው። ፕሮጀክት ኔም ኤቢሲ ኦር ጆብ ኔም ኤቢሲ ዘን ዜር ኢዝ ኖ ኤኒ አዘር ኮርዲኔትስ ግዴታ አድርገን ኮርዲኔት እናስገባለን። ፕሮጀክት በሁለት መልኩ አንድ ፕሮጀክት ዳታ ኢምፖርት በማለት ኮርዲኔት እናስገባለን። ከዩኤስቢ ፍላሻችን ወይም ከኤስዲ ካርዳችን ዳታ ወደዚህ ኢምፖርት ማድረግ እንችላለን። ነገር ግን እዚሁ ሳይት ላይ ኮርዲኔት በማስገባት ከፈለግ ኤዲት ብለን ኮርዲኔት ዳታ እንዳለ ምንም አይነት ኮርዲኔት የለም። ስለዚህ አድ እንላለን። ፖይንት ናምበር 1 ሰጣለሁ። ቤንች ማርክ 1 አልኩኝ። ከዛ ኖርዚንግ ስቲንግ ኤሊቬሽን ኢንተር አልኩኝ። እዚህ ጋር መጥቶ ተቀመጠ። አሁንም አድ ላለሁ ፖይንት 2 ኖርዚንግ listing elevation ኮድ ማጻፍኩትን እዚያ ኮድ ጽፋለሁ። ቤንችማርክ ኢንተር አልኩ። ስለዚህ ስታይሉ ኖርዚንግ ስቲንግ ኤሌቬሽን ኮድ አለ። ኖርዝ ኢስት ኤሌቬሽን እንደዚህ ያስቀምጥልናል ማለት ነው። ከተሳሳትንም እዚህ ጋር ክሊክ አድርገን እንደዚህ ክሊክ አድርገን ኤዲት ካልነው ኤዲት ማድረግ እንችላለን። ከተሳሳት ጋር ኤዲት ኮርዲኔት ካልፈለግነው ሜን ዲሌት ማለት እንችላለን ማለት ነው። እዛን ዘግተን እንወጣለን። ስለዚህ ኮርዲኔት ዳታ 2 አለ። ቅድም 00 ነበር 2 አስገብተናል ማለት ነው። በመቀጠል ባክሳይት እንዴት ቼክ እናደርጋለን የሚለውን ሪከርድ ከሚለውን ገባና ሴትአፕ የሚለው ላይ እንገባለን ማለት ነው። ሴትአፕ ስለዚህ ኦኩፔሽን ፖይንት ይላል። ፖይንት 1 ቤንችማርክ 1 ለመግለጽ ነው። ኢንስትሩመንት ሃይት እና ሪፍሌክተር ሃይት እንሞላለን። ስለዚህ ፖይንት 1 ብለው ቅድም ሴቭ ካረኩት ያመጣልኛል ራሱ። ነገር ግን ሊስት ብዬ ኮርዲኔት ዳታ ቤንችማርክ 1 የሚለውን ክሊክ አድርግና ሎድ እንደዚህ ሎድ ብለዋለሁ ማለት ነው። ሌላ ፖይንት ብሰጠው ለምሳሌ 5 ብሎ ስለሌለ እዛ ላይ እንደዚህ አዲስ አስገባልኝ ላይ ያመጣል ማለት ነው። ከዛ ራሱ ሴቭ ያደርገዋል ማለት ነው። ስለዚህ ዋናኛ ቤንችማርክ ከዛ ቀጣይ ደግሞ 2 ነው። ሊስት ብዬ ኮርዲኔት ዳታ ሎድ። አሁን ባክሳይት ፖይንታችን ሌላ ባክሳይት ፖይንት ካለ ወይም የተለየ ነምበር ሰጠው አዲስ ማስገባት ፈልግ እንደዚህ ሌላ ቁጥር ሰጠው እና እዚህ ሴቭ ያልተደረገ ቁጥር እንደዚህ ስለው ኮዱንና ኖርዚንግ ስቲንግ ኤሌቬሽን አስገባልኝ ይለኛል ማለት ነው። ነገር ግን ቤንችማርክ 2 ስላስገባውኝ እዚህ ላይ 2 አደርገዋለሁ ማለት ነው። ቼክ ለማድረግ ኢንፎ ለዋለሁ። ቤንችማርክ 2 የዚህም ኢንፎ ይህን ቼክ አደርጋለሁ። ከዛ ሪሴክሽን እዚሁ ላይ መስራት ይቻላል። በመቀጠል ወደ ባክሳይት ፖይንታችን ቶታል ስቴሽን አጀስት ካረግን በኋላ ሴት እንላለን ማለት ነው። ኦኩፔሽን ፖይንታችን ቶታል ስቴሽን ያለበት ባክሳይት ፖይንታችን ፖይንት 2 ነው ይላል። ከዛ አንግላችንን ሴት እንላለን ማለት ነው። ከዛ ቼክ እናደርጋለን። ዲፈረንስ ኖርዝ፣ ዲፈረንስ ኢስት፣ ዲፈረንስ ኤሌቬሽን ከ0.05 በታች ስለሆነ አክሰፕት አድርገን እንሄዳለን ማለት ነው።
ስለዚህ ይህን እንላለን ኢንተር እንላለን ማለት ነው። አሁንም ኢንተር እንላለን ማለት ነው። አሁን አዲስ ጆብ ክሬት አድርገን እንዴት ባክሳይት ኦሪንቴሽን ቼክ እንደምናደርግ ነው። በመቀጠል የምናየው ደግሞ ዳታ እንዴት ሪከርድ እንደምናደርግ ቶፖግራፊ ዳታ እንዴት ኮሌክት እንደምናደርግ እዚሁ ላይ ማየት እንችላለን። ሪከርድ ከሚለው እንገባና ሳይድ ሹት ኦብዘርቬሽን ኤስኤስ ኦብዘርቬሽን ሳይድ ሹት ኦብዘርቬሽን የሚለው ላይ እንገባለን። አሁን ፖይንታችን 1 2 ቅድም ስለጀመርን ይችን ከስንት እናስነሳታለን? ከ3 ልጀምርልን። ዳታ ኮሌክት ስናደርግ ኮድ እዚህ ላይ እንጽፋለን። ሴንተር ሮድ ሴንተር እንላለን። አሁን ዳታ ኮሌክት ማድረግ እንጀምራለን ማለት ነው። ስለዚህ ቀጥታ ለፍጥነቱ ሜዥር እንላለን። ከዛ ሪከርድ አላረገውም። ሪከርድ ማለት አለ። ሪከርድ ከረንት ኦብዘርቬሽን ዳታ ይላል። ኦኬ ይሄን ሪከርድ አረገ። ግን 2 ጊዜ ይሄንን ከምንነካካ ቀጥታ ሪከርድ ኢንተር። አሁንም ሌላ ለምሳሌ ሌፍት ሪከርድ ኢንተር። ቁጥሩ እዚህ እየጨመረ ይላል። እኛ ኮዳችንን ብቻ እየቀያየር ወይም ሪፍሌክተር ሀይት ሲቀያየር ሪፍሌክተር ሀይት ላይ እየቀያየር በቀጥታ ቶፖግራፊ ዳታችን ወይ ክሮስ ሴክሽን የመንገዳችን ወይ ህንጻችን መልቀም እንችላለን ማለት ነው። ኮድ ሴቭ የተደረገ ኮድ ማስቀመጫ ለማግኘት ነው እዚህ ላይ። ስለዚህ አሁን የለቀምነውን ዳታ ለማግኘት ይሄንን እንዘጋና ኤዲት ኮኦርዲኔት ዳታ፣ እነዚህ ናቸው የለቀምናቸው ዳታ። እነዚህ አሁን የለቀምናቸው ዳታዎች ናቸው። ስለዚህ እንዴት ጆብ ክሬት እንደምናደርግና እንዴት ዳታ ኮሌክት እንደምናደርግ ስለዚህ ቱቶሪያል አይተናል። በሚቀጥለው ቱቶሪያል ደግሞ እንዴት ሌአውት እንደምናሳይ ወይም አንድን የብሪጅ ሴቲንግ አውት የሚሆን የማንኛውንም የመንገድ ሴንተር ላይን ሴቲንግ አውት የሚሆን የህንፃ ሴቲንግ አውት እንዴት ሌአውት ማድረግ እንደምንችል እናያለን ማለት ነው። ኤቢሲ ፕሮጀክት